እንደ ስራ አድርጎት አበረታቱት። እዚህ ሀገር ውስጥ ስራ አይሰማም፣ እዚህ ሀገር ውስጥ ምናምን ቀጥ አድርጋችሁ ብር አቁሙ። ቀን ስራ ይስራ ሄዶ ሊስትሮ ለምን አይጠርግም? ምንኛ ዝቅ ብለን እየሰራን የ3 አመት ልጅ እያዘዘን አይደል እንዴ? የ1 አመት ልጅ 2 አመት ልጅ ይሄን አምጪ ይሄን አድርጌ ቂጥ እየጠረግን አይደል እንዴ የምንኖረው እኛ? ሊስትሮ መጥረጉ እኮ ክብር ነው። አስፈላጊ ከሆነ ክብር ነው፣ ስራ ነው። እኛ ከዛ ባልተናነሰ ስራ ነው አረብ ሀገር የምንሰራው፣ አልተረዳነውም እንጂ። ስለዚህ ይቀጥላል። ዛሬ አጀንዳችን ከወንድም ብር ማቆም ነው። ወንድም የተባለ ብር አትላኩለት፣ ስራ ይጀምር። በተለይ አሁን እሺ ሙስሊም ነው፣ ተውት ሙስሊሙን። አሁን መሸታ ቤት የሚያመቁ ሴቶች፣ መጠጥ የሚጠጡ ሰዎች፣ በተለይ ወጣቶቹን እያበላሽ ያለው ማን ነው? እናት እህት አረብ ሀገር ያሉ ብር ልኩላቸዋል። ስራ መስራት አይፈልጉም። ይሄዳሉ፣ ይጠጣሉ፣ ይቅማሉ፣ ይማራሉ። ሌላ ስራ የላቸውም። እንዴ ስንት ሰው አይተናል እኛ እየሰራ ቀን ስራ እየሰራ የተመረቀ ከቤተሰብ እርዳታ። እንዴ ድሮ ሰው እንዴት ነው ኑሮ ተወዷል። ኑሮ የተወደደው በአረብ ሀገር ሴት ብቻ ነው እንዴ ኑሮ የተወደደው? ስሩ፣ ይስሩ። ስለዚህ እናንተ አረብ ሀገር ያላችሁ ሴቶች ቤተሰቦቻችሁን፣ ወንድሞቻችሁን፣ ዘመዶቻችሁን ፍቅረኛ ባልተብዬ እየረዳችሁ ሳይሆን እያበላሻችሁ ነው። መረብ እንዲለቁ እያደረጎቻችሁ ነው። እናንተ ናችሁ መንስኤው። ሱሰኛ እንዲሆኑ፣ ስራ ሰነፍ እንዲሆኑ፣ ስራ እንድጠሉ፣ ምንም ብንሰራ አይሳካልንም እንድሉ እያደረጋችሁ እናንተ ናችሁ። ምክንያቱም ብር እየላካችሁ እንደፈለጋችሁ ሆኖ ትላላችሁ። እንዴት ይሰራሉ? የብር ማዕና እየታዩ የብርን ጥቅም እየታዩ ያለፉበትን አንድ ቀን ያለፉበትን ብር ነው የሚበሉት። ለማንኛውም አላህ ይሁናችሁ። ዛሬም አላችሁ። ለመወደድን ብለው ብር ምልኩ ሴቶች አሉ። ደግሞ ለመወደድ ሰው እንዲወዷቸው፣ ሰው እንዲያከብራቸው፣ ሰው ቦታ እንዲሰጣቸው ባይሰጡኝ ለምን ገደል አይገቡም? እኔ በራሴ ብር ሰው ከሚወደኝ በራሴ ብር ሰው ይጥላኝ ጥሉኝ ይጥላኛ የፈለገ ሰው ወላሂ ለዚህ ምራህ እዚህ ሚዲያ ላይ ብቻ ትመስላችኋለች። እኔ መሬትም ወርጄ ይሄው ነው ይሄው ማንነቴ ነው። እንደዚሁ በቃ እንደዚህ የሆነ በአቋራጭ ወይ የዋህነቴን እንደ ሞኝነት፣ እንደ ጅልነት፣ እንደ ቂል የሚያስበኝ ሰው ኔቨር። 4 አመት ይቆጨኛል እንደ ቂል የታየሁበት፣ እንደ የዋህ የታየሁበት፣ ምንም ማሰብ እንደማልችል በቃ ያ ዘመን ይቆጨኛል አላችሁ። 8 አመት የምትጸጸቱ፣ እኔ 4 አመት ነው ቢያንስ። በ4 አመት ውስጥ እንዴት ይሄ ነገር አልገባኝም ብዬ ነው አይምሮዬን የምጠይቀው። 10 አመት ሙሉ ጭንቅላታችሁ ማይነቃ እዛው ንፍጥ ጭንቅላት የያዛችሁ ሴቶች አላችሁ። ደግሞ 9 አመት ጭንቅላታችሁ ያልነቃ እስከ ዛሬ ለምንድን ነው በብሬ እንዲወዱኝ የፈለኩት? ብር ከሰጧችሁ ደውሎ ሰላም ይሏቸዋል። ብር ከተዋችሁ ሰላም አይሉም። እኔ አሁን እኮ ተቆራርጫለሁ። ስለ ሰላም አለኝ። በፊት ራሁካ ነው፣ ራህዬ ነው፣ ሱሴ ነው፣ ማሬ ነው፣ ሴቱም ወንዱ የሚያሽሙ ነው። ምነኝ አለራሲ ይሉኛል። በቃ አለራሲ። ኧረ ገደል ይግቡ። አሁን በቃ ማንም አይደውልልኝም። ዘመድ የለኝም። ብሬ ነው ዘመዴ። ይሄን አክል ብር ወድጄ አይደለም። እነሱ በምፈልጉት መንገድ ስላልሄድኩ ብቻ ነው የተጠላሁት። እነሱ በሚያስቡኝ ልክ ስላልሆንኩላቸው ብቻ ነው የተጠላሁት። ሌላ ምንም እርዱኝ አላልኳቸው፣ ስጡኝ አላልኳቸው፣ አስተምሩኝ አላልኳቸው። የራሴ ብር ላይ ፕላን ስላደረግኩ የራሴ ብር ላይ ህይወቴን ለመቀየር ራሴን ማስተዳደር ስለጀመርኩ ተጠላሁ። እኔም በዚህ ሰሞን ነው የነቃው። በቃ ስለዚህ ንቁ ብትነቁ ይሻላችኋል። እስካሁን ተኝታችኋል። ንቁ። ያልነቁትን አንቁ። በቃ አሜሪካ ከሚኖር ሰው የተሻለ አውሮፓ ሀገር ከሚኖር ወንድ ሴት በተሻለ አረብ ሀገር ያለች ሴት እኮ ብር ታገኛለች። እውነት ለመናገር አሁን አውሮፓ ትምህርት አለ፣ ቋንቋ መማር አለ፣ ምን አለ። እኛ እዚህ ሀገር መጣን፣ በወሩ ደሞዝ ተከፈለን። ችግሩ ግን ፕላን የለንም። ምን ላይ ማዋል እንደምንችል አናቅም። አረ ሴቶች አይነቁም። ጭንቅላታቸው ላይ በረዶ ካልብቀመጥም አይነቁም። ሂጂ አንቺ ከዚህ የት ለመሄድ ነው? አንድ ወር ለምን በዚች ሰከንድ ውስጥ አትሆንም? ለምን በዚች ሰከንድ ውስጥ አይሆንም? ዋናው መንቃትሽ ነው።
እናትና አባት አደራ ብያለሁ። እኔ ራሴ እናትና አባት ሁሌ አደራ እያልኩ ነው። ሀቅ አላቸው እስክንሞት ድረስ። እኔ ያልኩት እኔ እያወሩ ያሉት አንዴ ቆይ ብለው ይደረግ። እዚህ ቤት ዘረኝነት ካካ ነው። ዘረኝነት ካካ ነው። ወላሂ እኔ ግን ለበጎ ነው። አረብ ሀገር አላህ አልሐምዱሊላህ። እኔ አረብ ሀገር ምን ተማርሽ ካላችሁኝ ትንሽ ትዕግስተኛ አድርጎኛል። ድሮ ከሰው ጋር ትምህርት ቤትም ልጣላ መንገድም ላልጣላ መፈንከት ነው ሰው። ወላሂ በጣም ትዕቢተኛ ነበርኩ። እንደዚህ ተሰድቤ ተነክቼ ቤት አልገባም። ብሞት ቀጥቅጦ አመድ አድርጎኝ ቤት ያስገቡኛል። ሁሌ እንደተደባደቁ በቃ ሁሌ በየሄድኩበት እንደተደባደቁ። ቁርአን ቤት ሲሄድ እደባደባለሁ፣ ትምህርት ቤት ሲሄድ እደባደባለሁ፣ የሆነ ቦታ ተልኬ እደባደባለሁ። በእኛ መንገድ ሲያልፉ ሰው ሰድባለሁ። ልክ የሆነ ቦታ ሲያገኙ አፈር ከድሜ ያስበሉኛል። ግን እዚህ አረብ ሀገር በቃ ትዕግስትን ሰብር ማድረግን ተማርኩኝ። ስታዘዝ ሲያገላምጡኝ ስናገሩ ብናገርም መማታት አልችልም። እኔ ብዙ ጊዜ ነው ከአረቦች ጋር ስጣላ እንኳንም አልኩኝ፣ እንኳንም ኢትዮጵያ አልሆናችሁ አልኩኝ፣ እንኳንም በቋንቋይ የሚፈርዱልኝ ሀገር አልሆንኩኝ። አንዳንዴ ከውስጤ እኮ ነው የማለቅሰው። እርር ብዬ ወይኔ ባለመማታቴ ወይ ደግሞ ባለመናገሬ፣ ባለመሳደቤ ውስጥ ያለውን ነገር ዝርግፍ አድርጌ ባለመናገሬ ሰላም በጣም ነው የሚበሳጨው። ግን እያወቅኩ ነው የምሰጠው። ይገርመኛል። መቼም ልቀየር አልቻልኩም። ቤቲ አይ ኢትዮጵያ ስትገቢ ትቀየራለሽ። የኔ ማር እስከ 2 ወር እንቁላለሽ ሽሮሮ ይሉሻል። ቤተሰብ ዘመድ መጣች እንኳን ደህና መጣችም ይሉሻል። ቢ እናቴ ቢ ይሉሻል። ልክ 2 ወር ካለፈሽ በኋላ አንቅሮ ይተፉሻል። የትራንስፖርት ስታጪ ያገባሽው ሰው ይሄን ያክል አረብ ሀገር ነበርሽ፣ ይሄን ያክል ቤተሰብሽ ላይ ያጠፋሽው የት አለ ምናምን ማለት ሲጀምር ጓደኞችሽ፣ ቤተሰቦችሽ፣ ወንድሞችሽ በአሽሙር ማውራት ሲጀምሩ፣ ማጉረምረም ሲጀምሩ የነበረው ፍቅር ሲቀንስ አሁን አይገባሽም። 6 ዓመት በስደት ግን ወፍ ምንም የለኝም። ይኖርሻል። ከአሁን በኋላ ፕላንሽን ከቀየር ችግር የለውም። 6 ዓመት አይደለም። በ6 ዓመት ውስጥ ያጣሽው በ2 ዓመት ውስጥ መመለስ ትችያለሽ። ምን ማድረግ እንደምትፈልጊ ካወቅሽ፣ አሁን ከነቃሽ፣ ከአሁን በኋላ መሞኘት የለብኝም፣ መርዳት የለብኝም፣ መቸጋር የለብኝም ምናምን ብለሽ ቁርጥ ያለ ሀሳብ ለራስሽ ካሳመንሽ ራስሽን ወላ ትቀየራለሽ። ወላሂ እቴ ደብዳቤ አልሐምዱሊላህ። እድሜያችንስ ዱባዮች ስራ ፈልጉ። እስኪ ዱባይ ያላችሁ ስራ ፈልጉ። እኔ በነገራችን ላይ እድሜ አትበሉ። እድሜ አትበሉ። በእድሜያችሁ ቁማር የተጫወታችሁ ሰዎች ይብላኝ፣ ለእናንተ ይብላኝ። ግን ከሁን በኋላ ጅስት 20 ቤት ያላችሁ ሴቶች ይሳቅዬ ወራ ከወጅር ታጅር ወላ አልሐምዱሊላህ። እድሜያችን ወላሂ እድሜ እኔ እንግዲህ አሁን እድሜ ገና ነው። በነገራችን ላይ ገና ነኝ። በጣም ገና እንደሆንኩ ነው የማውቀው። ምንም ስለ ትዳር ምናምን ጭንቅላቴ ውስጥ እየመጣ አይደለም። ትንሽ እድሜ ሲሄድ ነው ትዳር የምታስበው ሴት ልጅ ይባላል። ስለ ትዳር እያሰብኩ ስላልሆነ እድሜ ገና ነው ማለት ነው። እንደዛ ብዬ ነው የማስበው ነኝ። ምንም ይሄ መውለድ ማግባት የሆነ ደስ የሚል ህይወት ከወንድ ጋር ምናምን የምለው ነገር እየመጣልኝ አይደለም። አይምሮ ውስጥ ምንም የለም። ስለዚህ ይሄ ማለት ምን ማለት ነው? እድሜ ገና ነው ማለት ነው። ለትዳር አልደረስኩም ማለት ነው። አልደረስኩም፣ ገና ነው። ያ እንደዛ አይደለም። 24 ኧረ ብስምላ በቃ እኔና አንቺ ተደምረናል። ወላሂ ላዚም ወላሂ እውነቴን ነው። አላህ ሸሂዴ ሀያ 24 ምናልባት የተወለድንበት ማህበረሰብ
ልጅ በ14 በ13 በ15 አመት መዳር የለመደ ማህበረሰብ ነው። የዘመድ ልጅ የሰፈር ልጅ ጓደኞች ምናምኖች ያገቡት በ10 ምናምን አመታቸው ነው። ይሄ ማለት ምንን ያመለክታል? እኛ 20 ቤት ያለነው ሰዎች በጣም እድሜያችን የሄደ ጅስት የማግባት ጊዜ እንዳለፈብን ኔቨር hedduu mo'atamtee haatee bituutii miskiintitti. Gasti baruu bakka. Thank you guys, Sammy. Thank you. And Okay. Daisy, okay. Daisy, okay. Thank you. Thank you. One at the veranda. Thank you. Ara top 1, top 2, top 3. Follow. Follow top 1, top 2, top 3. Every 2 and በሁለት ነው የሚባዛው ጋይስ። ሁለት አበባ የሆነ ነገር ስጡኝ። ሁለት አበባ ወይ የሆነ ነገር ሁለት ወይ ፐርፊውም ምናምን ስጡኝ እስቲ ጋይስ። ታላሉ አረ ዳኒ ፕሊዝ ዳኒ ከዚህ ጉድ አውጣኝ በማርያም። በቃ ያው ሻወር ልገባ ነው። ፕሊዝ ዳኒ። Thank you guys. Danny, thank you. Bahaya Shiro, thank you. Danny, thank you. Samu, thank you. Thank you. Any answer? ተጫወት ከቢሆ 2 point ነው guys። ነው ነገር guys thank you. ወይ ጋሚራ ከጋኒ ባንዴ ወይኔ something አረ why your face is so ዳኒ በማርያም ወይኔ ቶታል አይሲሮ ወይኔ ጋይስ thank you so much thank you መንግስቲ ናማ ሜሲ አያ ከገባሽሮ ወላም ብሻንኬ ከነ በቃ ሚራ ከገል ለማ በቃ ብሻንኬ ከነ ራንዲፍ ነው በቃ አመራንዲፍ ጋይስ ፕሊዝ በእናታችሁ ታፕ ጎዳ ዲታ ማንጋ በቃ ብሻንኬ ፌስ ዘንድ በቃ ወይኔ ጉዴ በቃ አመ ሚራ ከገል ዲታ ማንጋ ወይኔ ታፕ ጎዳ ዲታ ማንጋ thank you so much ተጋባቼ 20 thank you ወይኔ አረ ጋይስ ታው ከዚህ ጉድ አውጥሪ ታው አረ ፕሊዝ ሄልፕ ሚ አረ ጋይስ በማርያም አሁን ወደ ሻው no ጃጃ no anything no everything okay ወደ ሻው አሁን አልቀይር አልቼንጅ አባት አረ ጋይስ በማርያም አልቼንጅ በቃ ሚራ ከገለኝ ና ፌስለ ሚራ ከገለም ፍሬንድ ወዳታ ሴረስሊ ራፈት ሚራ ከኑ ራጋት go don't touch another everything go አሁን go እሺ ሪማቻ እገባለሁ ሪማቻ okay agas tappi ko godamo waan bira kennina bishaan keessa haseentu haadhi qattu bakka miira kee duraanni dhiifne jenne jarattiinni dhufte miira kee nu galchite bakka bishaan ni gatta Yes, no kata. Tabat. Ada guys, tahu bermain. Go. Oha.
ኤሴ ፎሎ ፎሎ አንድ ቁጥር ፎሎ 3 ቁጥር ፎሎ 3 4 5 ሁሉም ፎሎ ኦል ቦዲ ጋይስ ስፒድ ቻሌንጅ መጥቷል። ጋይስ በማርያም ስፒድ ቻሌንጅ መጥቷል። ኧረ ወይኔ ዛሬ ኦኬ ሜሲ ኦኬ አረ ቦደኒ አሪስ በዚህ እንቀጥል። ኧረ ጋይስ ምንድን ነው ጨጫቱ ጎ ወደዋ ለምን ከመጣች ምን ከመጣችሁ እንትኑ ላስተካክል ነው። ኧረ ጋይስ 40 የሆነ ነገር ስጡኝ። ከኦፕን አይነ ይሄ ምን ኧረ በእናታችሁ ይሄ ኖቦዲ ዩ አንቺ እሺ ያው ጋይስ ስፒድ ቻሌንጅ መጣጣል አራ ኮኮሪታ ከተደራ ባና ስፒድ ቻሌንጅ ባና ባከተና ያቱ ባ ኡኬራ ዜሮ ገልጽ ዱዋ ገልጽ ኦኬ ወደ ዞሩ ከሁሉም ወደ ዞሩ ኦል ቦዲ እንደዚህ አባቴ ጋይስ ስፒድ ቻሌንጅ ነገር ይሄው አንተ ኮፒ በቃኝ ይሄው ኦል ቦዲ ወደ ውሃ ወይ ይሄው አንተ ኤግዛክትሊ thank you guys thank you አንተ አናታ ወይ ልውጣለ ኦል ቦዲ ውሃ ገባች ኦል ቦዲ ኦኬ ጎ ኦኬ ለምን ገና ነው ገና ነው ሴኮንድ 30 ሴኮንድ ጋይስ እግዚአብሔር ሻወር ስለምትገባ ነው ውጣለች አከዚህ ሻወር ስለምትገባ ነው እንዳታስብ ጋይስ ስፒድ ቻሌንጅ መጥቷል። አዎ ዋላይ jala meli damo ta kalengin ama jala banna በቃ ሰማለክ mirfen balti wala ወይ ጉድ second kakara no coming no ganano wa ganano second በቃ ወይ ሰው ያበላ ganano ጋይስ እግዚአብሔር ሻወር ስለምትገባ ነው እንዳታስበው። እኔ አልውጣ ልትፈጽ አንተ ደግሞ ሻወር ነው የምትጫወተው ከኔ ጋር እሺ አባቢ እሺ አባቢ በረደኝ ታውቃለህ። እሱ ተው ውሃው ጋይስ